ሰላም፣ ዛሬ የምንገባበት ርዕስ ኤችቲኤምኤል ነው። ይህ ማለት በየቀኑ የምንጠቀምበት የኢንተርኔት መሰረታዊ ቋንቋ የጀርባ አጥንቱ ማለት ነው። በየቀኑ የምንጎበኛቸው ድረገጾች እንዴት ከባዶ ተነስቶ እንደምንመለከታቸው እንደሚሆኑ አብረን እናያለን። እስኪ መጀመሪያ አንድ ጥያቄ እንጠይቅ። ሁላችንም በየቀኑ ድረገጾችን እንጠቀማለን። ነገር ግን አንድ ባዶ ስክሪን ላይ የምናያቸው ጽሑፎች፣ ምስሎች እና ሊንኮች እንዴት ሊፈጠሩ ቻሉ የሚለውን አስበን እናውቃለን? እስኪ የዚህን መልስ እንፈልግ። እንግዲህ ለዛ ጥያቄ መልስ ለማግኘት ድረገጾች ለአሳሾቻችን ወይም ብራውዘሮቻችን የሚናገሩትን ምስጢራዊ ቋንቋ መረዳት አለብን። ያ ቋንቋ ማርክአፕ ይባላል። እሺ፣ ማርክአፕ ቋንቋ ስንል ምን ማለታችን ነው? በጣም ቀላል ነው። ለአንድ ተራ ጽሑፍ እንዴት መታየት እንዳለበት መመሪያ የምንሰጥበት መንገድ ነው። ለምሳሌ ይህንን ቃል በኮከብ ምልክት መካከል ብናደርገው ደማቅ ወይም ቦልድ እንዲሆን እያዘዝነው ነው። ለድረገጾች የምንጠቀመው ይሄ ደረጃውን የጠበቀ የማርክአፕ ቋንቋ ኤችቲኤምኤል ይባላል። ኤችቲኤምኤል ለአሳሹ መመሪያዎቹን የሚሰጠው ታግስ በሚባሉ ቀላል ትዕዛዞች ነው። እነዚህ ታጎች ደግሞ ሁልጊዜ በእነዚህ ሲለን ምልክቶች ውስጥ ነው የሚቀመጡት። እሺ፣ ጥሩ። ታጎች እንዳልናወቅነን ግን የት ነው የምናስቀምጣቸው? እንዲሁ ዝም ብለን አንበትናቸው አይደል? በጭራሽ። እያንዳንዱ ድረገጽ ልክ እንደ ቤት ፕላን ወይም ብሉፕሪንት እንደሚባለው የራሱ የሆነ አወቃቀር አለው። እስኪ አሁን ይሄን ዲጂታል ፕላን እንመልከተው። አያችሁ፣ ይሄ በጣም ወሳኝ ነጥብ ነው። ማንኛውም የኤችቲኤምኤል ገጽ፣ ማንኛውም ይህንን መሰረታዊ መዋቅር ይጠቀማል። 3 ዋና ዋና ክፍሎች አሉት። እነሱም ኤችቲኤምኤል፣ ሄድ እና ባዲ ናቸው። የቤቱን ፕላን ምሳሌ ይዘን እንቅጠል እስኪ። ኤችቲኤምኤል የሚለው ታግ ሙሉ ቤቱን እንደያዘው አድርገን እናስብ። ሄድ የሚለው ታግ ደግሞ ከግድግዳ ጀርባ እንዳሉ የኤሌክትሪክ መስመሮች ነው። ለገጹ ስራ በጣም አስፈላጊ ነው፣ ግን እኛ አናየውም። ባዲ የሚለው ታግ ደግሞ ሳሎኑ ነው። ሁሉም ሰው የሚያዩቸው ነገሮች፣ ጽሑፎች፣ ምስሎች እና ሌሎችም ይዘቶች የሚቀመጡበት ቦታ ነው። እሺ፣ ይህን መሰረታዊ መዋቅር ወይም የቤቱን ፕላን ካየን፣ አሁን ደግሞ ሳሎኑን የምናስጌጥባቸውን የግንባታ ጡቦች ማለትም ታጎችን በደንብ እንመልከት። አንድን ታግ ስንመለከት አወቃቀሩ በጣም ቀላል ነው። የመክፈቻ ታግ አለ። በመሃል ላይ የምናስቀምጠው ይዘት ጽሑፍ ሊሆን ይችላል ወይም ሌላ ነገር እና በመጨረሻም ተመሳሳይ ስም ያለው ነገር ግን በውስጡ የፎርወርድ ስላሽ ምልክት ያለበት የመዝጊያ ታግ አለ። አብዛኛዎቹ ታጎች ልክ እንደ ሳንድዊች ናቸው። መክፈቻና መዝጊያ ታግ በይዘቱ ዙሪያ ይቀመጣሉ። ነገር ግን እንደ መስመር መዝሊያ ያሉ ጥቂት ታጎች ብቻቸውን ይቆማሉ። ምክንያቱም ምንም የሚይዙት ወይም የሚጠቅሉት ነገር ስለሌለ መዝጊያ አያስፈልጋቸውም። እሺ፣ እስካሁን ስለ ንደፈ ሐሳቡ በቂ አይተናል። አሁን እስኪ ወደ ተግባር እንግባ። የራሳችንን የመጀመሪያ ድረገጽ በመገንባት የተማርነውን ነገር በተግባር እንፈተን። ይህ በጣም አስደሳች ክፍል ነው። አያችሁ፣ ይሄ ነው እንግዲህ አስማቱ። በግራ በኩል የምናየው ኮድ ይሄን ነው ኮምፒውተሩም ያነባው። በቀኝ በኩል ያለው ደግሞ እኛ የምናየው ውጤት ነው። ብራውዘሩ ወይም አሹ ቦዲ የሚለውን ታግ ሲያገኝ በመሃሉ ያለውን "This is my first web page" የሚለውን ጽሑፍ ወስዶ በቃ ይህ ለሰው ይታይ ብሎ ያሳየናል። እንደዚህ ቀላል ነው ነገሩ። በጣም ጥሩ። መሰረታዊ ጽሑፍን እንዴት እንደምናሳይ ተመልክተናል። አሁን ደግሞ ይህኑ ቀላል ስርዓት ተጠቅመን እንዴት ይበልጥ ማራኪ የሆኑ ይዘቶችን ለምሳሌ ሊንኮችንና ምስሎችን መጨመር እንደምንችል እንይ። እዚህ ጋር ወሳኙ ሚስጥሬ ነው። አንዴ ታጎችን ተጠቅሞ ለአሳሹ መመሪያ መስጠት እንደሚቻል ከተረዳን በቃ ማንኛውንም ነገር መጨመር እንችላለን። ውስብስብ የሚመስሉ ድረገጾች ሁሉ የተሰሩት ከዚሁ መሰረታዊ መርህ ተረስቶ ነው። በኤችቲኤምኤል ኃይል ብዙ ነገሮችን መስራት ይቻላል። ወደ ሌሎች ድረገጾች የሚወስዱ ሊንኮችን መፍጠር፣ ምስሎችን ማስገባት፣ ዝርዝሮችን ማዘጋጅ፣ መረጃን በሰንጠረዥ ማሳየት እና ሌሎችም በርካታ ነገሮችን መስራት እንችላለን። ሊንክ ለመፍጠር ኤ ወይም አንከር ታግ እንጠቀማለን።
ግን ታጉ ብቻውን በቂ አይደለም። ሊንኩ ወዴት እንደሚሄድ ለአሳሹ መንገር አለብን። ይህንን የምናደርገው ኤችሬፍ የሚባል ተጨማሪ መረጃ በመስጠት ነው። ይሄ እንግዲህ ሊንኩ መሄድ ያለበትን አድራሻ ይነግረዋል። ምስል ማስገባትም እንዲሁ ቀላል ነው። ኤምጂ የሚለውን ታግ እንጠቀማለን እና ለአሳሹ የትኛውን ምስል እንደምንፈልግ ለመንገር ደግሞ ኤስአርሲ ወይም ሶርስ የሚባል ተጨማሪ መረጃ እንሰጠዋለን። ይህም የምስሉ ፋይል የሚገኝበትን ቦታ ይጠቁማል። ይህን ቀላል ጉዞ ከጨረስን በኋላ አንድ ትልቅ ነገር አሳክናናል። አሁን የኢንተርኔት መሰረት የሆነውን ቋንቋ እንዴት እንደሚሰራ መሰረታዊ ግንዛቤ አግኝተናል ማለት ነው። ያ ባዶ ስክሪን እንዴት ወደምናውቀው ድረገጽ እንደሚቀየር አይተናል። እንግዲህ ወሳኙ ጥያቄ ይህ ነው። በዚህ እውቀት በመታገዝ የመጀመሪያው ሥራ ምን ሊሆን ይችላል? የምናየው የእያንዳንዱ ድረገጽ የተገነባው